በተነጫነጨች ቁጥር እሺ ማለት ይሁን እንደ የኔ ህይወት ልጆች ወጣችኋል እንዴ? ምንድነው? ዓለም የአፍሪካውያንን እልቂት ዛሬም ጆሮ ዳባ ልበስ ብሎ ቀጥሏል። ዓለም ብቻ አይደለም፣ ራሳቸው አፍሪካውያን የራሳቸውን ፍላጎት እንደ ተራ ነገር ትተው ስለ እስራኤልና ጋዛ እንዲሁም ስለ ሩሲያና ዩክሬን ይጨቃጨቃሉ። የአፍሪካ ብዙሃን መገናኛዎች ከሰሞኑ በሱዳን በአንድ ጀንበር ስላለቁት 2000 ንጹሃን ዜጎች ከመዘገብ ይልቅ ጋዛ ላይ ስለተገደለው አንድ የእስራኤል ወታደር ቀኑን ሙሉ ሽፋን ይሰጣሉ። ዘግናኝ ጦርነቶች፣ ብዙ ሰው ያለቀባቸው ግጭቶች በሚሉ የሚወጡ ሪፖርቶች የአፍሪካውያንን እልቂት ይዘሉታል። ስለ ሩሲያና ጋዛ ብቻ ያወራሉ። በተለይ ምስራቅ አፍሪካ ላይ እጅግ በርካታ ህዝብ እያለቀ ዓለም ጆሮ ዳባ ልበስ ብሎ ቀጥሏል። የሱዳን ነገር ከቀን ወደ ቀን እየከፋ ነው። ምናልባት ሱዳን ከዚህ በኋላ እንደ ሀገር እንዳትቀጥል ምክንያት ከሆነ ይህንኛው ግጭት በቀዳሚነት የሚጠቀስ ነው። በግብፅና በተባበሩት አረብ ኤምሬቶች